እሺ ሰላም ልጆች እንዴት ናችሁ? ዛሬ የአምስት እና የአስር አሟይ እናያለን። ስለዚህ መጀመሪያ ከአምስት አሟይ እጀምራለሁ። የአምስት አሟይ የአምስት አሟይ ያሉ የሆኑ ቁጥሮችን መሸምደድ ወይም መያዝ አለባችሁ። አምስት አሟይ የሚባሉ አምስት አሟይ የሚባሉ ቁጥሮች አምስት ለአንድ አራት ነው። የአንድ አምስት አሟዩ አራት ነው። ያ ማለት አንድ ሲደመር አራት አምስት ስለሚሰጠኝ የአንድ አምስት አሟይ አራት ነው ማለት ነው። ምን ማለት መሰላችሁ? አንድን ለመደመር አባካሳችን ጋር አንድ ከሌለኝ አምስትን ደምሬ እንዳማራጭ አራት እቀንሳለሁ እንደማለት ነው። ሌላ ለሁለት አምስት አሟዩ ሶስት ነው። ምክንያቱም ሁለት ሲደመር ሶስት አምስት ስለሆነ። ሌላ ለሶስት አምስት አሟዩ ሁለት ይሆናል። ምክንያቱም ሶስት ሲደመር ሁለት አሁንም አምስት ስለሆነ። ሌላ ልክ የአራት አምስት አሟዩ አንድ ነው። ስለዚህ እዚህ ጋር እንደምታዩት ለአራት አምስት አሟዩ አንድ ነው። አራት ደምሮ ከተባላችሁ አባካሳችሁ ጋር እና አራት ጠጠሮች ከሌሏችሁ እናንተ አምስትን ትደምሩና አንድ ትቀንሳላችሁ እንዳማራጭ ማለት ነው። ስለዚህ ይሄንን ለመሸምደድ ካስቸገራችሁ እንደምታደርጉት ከአንድ እዚህ ጋር እንደምታዩት ከላይ ወደ ታች እየጨመረ ነው የሚሄደው። አንድ ሁለት ሶስት አራት። እዚህ ጋር ደግሞ ከታች ወደ ላይ አንድ ሁለት ሶስት አራት ብላችሁ መጻፍ ነው። ስለዚህ የአንድ አሟይ አራት የአንድ አምስት አሟዩ ነው። የአስር አሟይ ሲሆኑ ስለሚለይ የአንድ አስር አሟይ ከተባለ ዘጠኝ ነው የሚሆነው። ስለዚህ እሱን አሳያችኋለሁ። ግን የአምስት አሟይን በምትይዙበት ሰዓት ለአንድ አምስት አሟዩ አራት ነው። ምክንያቱም ተደምሮ ስንት ስለሚሰጠኝ አምስት ስለሚሰጠኝ። ስለዚህ እንደ አማራጭ አንድ በምደምርበት ሰዓት አንድ አባካሳችን ጋር ከሌለን አምስት ካለን አምስትን ደምረን አራት እንቀንሳለን ማለት ነው። ስለዚህ ይህንን በምሳሌ እናያለን። ምሳሌ ሀያ አራት ሲደመር 24 ሲደመር 11 ብትባሉ 24 ሲደመር 11። ስለዚህ በ24 ላይ 24ን ጽፌያለሁ። 11 ደምሮ ስትባሉ እዚህ ጋር እንደምታዩት አንድ አለኝ፣ ችግር የለውም። እዚህ ጋር ግን የአንድ ቤት ላይ አሁን እንደነገርኳችሁ ቅድም አንድ ጠጠር የለችኝም። እዚህ ጋር የተረፈ ጠጠር የለም፣ ሙሉ አራቱ ተደምረዋል። ስለዚህ ያለኝ አማራጭ አምስት ነች። ስለዚህ የአንድ አሟይ ስንት ነበረች? ለአንድ አሟዩ የአንድ አሟዩ አራት ነበር አይደል? የአንድ አምስት አሟዩ ማለት ነው። የአንድ አምስት አሟዩ አራት ስለነበረ ምን እናደርጋለን? አንድን ለመደመር ያለን አማራጭ አንድ ነው። ደምሮ የተባልኩ እዚህ ጋር እንደምታዩት 11 ደምሮ ማለት አንድ ደምሮ አንድ ቤት ላይ ነው ስለተባለ አንድን ለመደመር ያለን አማራጭ አምስትን ደምረን አራት እንቀንሳለን ነው። ስለዚህ ምን እናደርጋለን? እዚህ ጋር አምስትን ደምረን አራት እንቀንሳለን። ስለዚህ አሁን የምታዩት መልሳችን ነው ማለት ነው። 35 መልሳችን 35 ይሆናል። እሺ ሌላ ሁለተኛ ምሳሌ 123 ሲደመር 242 ብንባል 242። ስለዚህ እዚህ ጋር 240 ስንል ግን አራት የለኝም። እዚህ ጋር እንደምታዩት አራት እዚህ ጋር የለኝም፣ ያለችኝ ሁለት ብቻ ነች። ስለዚህ የአራት አሟይ ደግሞ እንደምታስታውሱት የአራት አሟዩ አንድ ነች። ምክንያቱም አራት ሲደመር አንድ አምስት ስለሆነ። ስለዚህ የአራት አሟዩ አንድ ከሆነ እኛ አራት ለመደመር አራት ከሌለኝ ከታች ከላይ ያለችዋን አምስትን እደምራታለሁ ማለት ነው። አምስትን እደምርና ስንት ቀንስለታለሁ? አንድ። ስለዚህ ምን አደርጋለሁ? አምስትን ደምሬ አንድ ቀንሳለሁ ማለት ነው። ዜን 242 ስለተባለ እዚህ ጋር አሁን እንደምታዩት እዚህ ጋር አሁንም ሁለት የለኝም፣ ያለችኝ አንድ ጠጠር ብቻ ነች። ከላይ ግን አምስት አለኝ አማራጭ። ስለዚህ አሁንም የሁለት አሟይ ሶስት ስለሆነ አምስትን እደምርና ስንት ቀንሳለሁ ማለት ነው? ሁለት ለመደመር ሶስቱን እቀንሳለሁ ማለት ነው። ሶ ምን አደርጋለሁ? እዚህ ጋር ሁለት ለመደመር አምስትን ደምሬ ስንት ቀንሳለሁ? ሶስት። ስለዚህ ፋይናሊ የመጣልን መልስ ይሄ ይሆናል ማለት ነው። የመጣልን መልስ ይሄን ይመስላል። 365 ይመጣል ማለት ነው። እሺ ሶስተኛ ምሳሌ የአምስት አሟይ ሶስተኛ ምሳሌ እንሰራና የአስር አሟይ እናያለን። እሺ ለምሳሌ ሌላ ምሳሌ 321 ሲደመር 321 ብዬ ልጻፍ መጀመሪያ 321 ሲደመር እሺ ሁሉም ያለው ላድርገውና 410 በቃ እሺ 414 ልበሉሽ 414። ስለዚህ እዚህ ጋር እንደምታዩት አራት ለመደመር የ400 ስንል አራት ለመደመር አንድ ብቻ ናት ያለችኝ። እንደ አማራጭ ግን አምስት አለኝ።
ስለዚህ የአራት አምስት አሟዩ ደግሞ አንድ ስለሆነ አምስትን ደምራትና አንድ ብቻ ቀንሳለሁ። አምስትን ደምሬ አንድ መቀነስ፣ አምስትን ደምሬ አንድ መቀነስ ዜን 414 ስለሚል እዚህ ጋር አንድ ስላለኝ ምንም ችግር የለውም። ስለዚህ አንድ ብቻ ደምራለሁ። እዚህ ጋር ዳይሬክት አንድ መደመር ነው፣ አያስቸግርም። ምክንያቱም አሟይ የለውም። መጨረሻ ላይ ግን የአንድ ቤት ላይ አራት ደምሩ ይላል። አራት ስለዚህ አራት በምደምርበት ሰዓት እዚህ ጋር ያለኝ ሶስት ነው እንጂ አራት የለኝም። እንደ አማራጭ አምስት እንደምራለሁ ማለት ነው። የአራት አምስት አሟዩ ደግሞ አንድ ስለሆነ አምስት እንደምራችሁ ስንት ቀንሳላችሁ? አንድ። አምስት ደምሬ አንድ ቀንሳለሁ። ፋይናሊ የመጣልን መልስ ይሆናል ማለት ነው። የመጣልን መልስ ይሆናል ስንት ነው ይሄ? 735 735። እሺ ቀጣይ የአምስት ልክ እንደዚህ ነው። ተለማመዱት እናንተ። የአምስት አሟዮችን እንደነገርኳችሁ የአምስት አሟዮችን ለአንድ አራት፣ ለሁለት ሶስት፣ ለሶስት ሁለት፣ ለአራት አንድ የሚሉትን በደንብ ትሬን ማድረግ አለባችሁ፣ መለማመድ አለባችሁ፣ በጭንቅላታችሁ መያዝ አለባችሁ። ምክንያቱም እነዚህ ካስታወሳችሁ አባካሳችሁ ጋር ያላችሁና የሌላችሁን ከለያችሁ አንድ ለመደመር አንድ ጠጠር እንደሌላችሁ ካወቃችሁ አምስት እንደምራችሁ አራት መቀነስ እንዳለባችሁ ነው። ሁለት ከደምሩ ከተባላችሁ ደግሞ አምስት እንደምራችሁ ሶስት መቀነስ፣ ሶስት ለመደመር አምስት እንደምራን ሁለት መቀነስ የሚለው ስለሆነ እነዚህን በደንብ ማስታወስ አለባችሁ። ዜን ይሄ በደንብ ከገባችሁ ደግሞ የአስር አሟይ ማለት ልክ እንደዚህ ነው። የአስር አሟይ የሚባሉ ቁጥሮችን ማስታወስ ልክ እንደዚህ። ዜን የአንድ ለምሳሌ 9 ከሆነ አንድ ለመደመር 10 እንደምራ 9 እንቀንሳለን የሚለውን እንሰራለን ማለት ነው። ስለዚህ የአስር አሟይ የሚባሉ ቁጥሮች አስር አሟይ ሙሉን አልጽፈውም። የአስር አሟይ የሚባሉ ለአንድ 9 ነች። ያ ማለት አንድን ለመደመር አባካሳችን ከሌለን 10 እንደምረን 9 እንቀንሳለን ማለት ነው። ለሁለት 8፣ ለሶስት 7፣ ለአራት 6፣ እሺ ለአምስት 10 አሟዩ 5 ነው። ምክንያቱም 5 ሲደመር 5 10 ስለሆነ ልክ እንደመጀመሪያው የአንድ አሟይ 9 ነው የተባለ 1 ሲደመር 9 10 ስለሆነ ነው። ለሁለት 10 አሟዩ 8 ነው የተባለ 2 ሲደመር 8 10 ስለሆነ ነው። ዜድ ለስድስት 4 ነው። ምክንያቱም 6 ሲደመር 4 ነው። 6 ሲደመር 4 10 ስለሆነ ስለዚህ 6ን ለመደመር አባካሳችን ጋር 6 ከሌለኝ እንደነገርኳችሁ 10 እንደምረን 4 እንቀንሳለን ማለት ነው። እሺ ለሰባት 3፣ ለ8 2፣ ለ9 1። ስለዚህ ልክ እንደመጀመሪያው ከላይ ወደ ታች እየቀነሳችሁ ትሄዳላችሁ። እየጨመራችሁ 1 2 3 4 እያላችሁ ትጽፋላችሁ። እዚህ ጋርም እንደነበረው ነው 5 6 7 8 ዜን እስከ 9 ጻፋችሁ። ዜን በኋላ ደግሞ ከ1 እስከ 9 ከታች ወደ ላይ እንጽፋለን ማለት ነው። ያ ማለት ሁሉም በእያንዳንዱ አሟይ ሲደምሩት 10 መምጣት አለበት። ስለዚህ ይሄንን ልክ እንደ አምስት አሟይ እናንተ ከያዛችሁ በኋላ የ10 አሟይን ለመደመር አትቸገሩም ማለት ነው። እሺ በምሳሌ እናያለን። ለምሳሌ 13 እንበል። ከ13 እንጀምር። እሺ 13 ሲደመር 28 ብትባሉ 28 13 ላይ 28 ደምሩ ብትባሉ 13 ብዬ ጽፌያለሁ። ዜን 28 አሁን እንግዲህ አስቡት 28 እዚህ ጋር አባካሳችን ጋር ያለን 6 ነው። እዚህ ጋር 5 አለኝ፣ እዚህ ጋር 1 አለኝ። ያለኝ አጠቃላይ 6 ነው እንጂ 8 የለኝም። የማይሞላልኝ ከሆነ ደምር የተባልኩትን ያለኝ አባካሱ ላይ 6 እያለ ግን 8 የበለጠ ቁጥር ደምር ከተባልሁ አማራጫችን ወደ ጎን ሄደን ሌላ ቁጥር መደመር አለብን ማለት ነው። እዚህ ጋር ከሌለን አማራጫችን ከጎን ሄደን መደመር ነው። ከጎን ያለ ቁጥር ደግሞ ምንጊዜም ቢሆን 10 ነው። እቺ እንደምታዩት እዚህ ጋር ያለችው 10 ነች። 10ን እደምርና የ8 አሟይ ደግሞ እንደምታስታውሱት የ8 አሟይ 2 ነች አይደለ? ምክንያቱም 8 ሲደመር 2 10 ስለሆነ የ8 አሟዩ 2 ነው። ዛት ሚንስ የ8 10 አሟዩ 2 ከሆነ 8ን ለመደመር ያለን አማራጭ ከጎን ያለውን 10 ደምረን 2 እንቀንሳለን ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር ያለውን 10 እንደምርና 2 እንቀንሳለን። አሁን መልሳችን ስንት ሆነልን? 41 ሆነልን ማለት ነው። 41። ስለዚህ 10 አሟይ ማለት ልክ እንደዚህ ነው። የመጀመሪያው ቤት ወይም የአንድ ቤት ላይ ደምር የተባልኩትን ቁጥር ካላገኘሁት ያ ማለት ያለኝ ያነሰ ሆኖ እኔ ግን ደምር የተባልኩት ትልቅ ቁጥር ከሆነ ከጎን ሂደን አንድ ቁጥር እንደምራለን።
እሺ ሁለተኛ ምሳሌ የአስር አሟይ ለምሳሌ 25 ሲደመር 36 ብንባል 25 ሲደመር 36 መጀመሪያ 25 ብለን እንጽፋለን። ዜን ሲደመር 36 አሁን 36 እዚህ ጋር የለኝም 36 የለኝም። እንደምታስታውሱት እዚህ ጋር 36 በምንልበት ሰዓት 3 ከሌለኝ አምስትን ደምረን አምስትን ደምረን ሁለት አይደል የምንቀንስ 36 6 ለመደመር ደግሞ እዚህ ጋር የለንም። ስለዚህ የመጀመሪያው ላይ እዚህ ጋር 6 ከሌለኝ ያለኝ 4 ከሆነ ከጎን ሂደን እንደምራለን ብያችኋለሁ። ስለዚህ ከጎን 10 እንደምርና ስንት እንቀንሳለን? 4 እንቀንሳለን። እሺ 10 ደምረን 4 እንቀንሳለን። ግን 4 የምንቀንሰው ስለሌለን 5 እንቀንሰን 1 እንደምራለን። ይሄኛው ትንሽ አክብጄዋለሁ ጥያቄውን፣ ምክንያቱም ድብልቅ ነው የሆነብን 5ም 10ም ስላለው። እሺ ሌላ ቀላል ምሳሌ ልጠይቃችሁ። ቀላል ልስራላችሁ። እሺ 23 ሲደመር 17 ብትባሉ 17 23 ሲደመር 17 23 ሲደመር 17 ማለት እዚህ ጋር አንድ ስላለኝ 17 እዚህ ጋር አንድ ደምራለሁ። እዚህ ጋር ግን 7 የለኝም። እዚህ ጋር 7 የለኝም፣ ያለኝ 6 ብቻ ነው። ስለዚህ ምን አደርጋለሁ? የሰባት 10 አሟዩ 3 ስለሆነ ከጎን ያለውን 10ን እንደምርና 3 እንቀንስለታለን። ስለዚህ አሁን 7 ደምሬያለሁ ማለት ነው። ስለዚህ በአጠቃላይ ስንት ሆነልኝ? አሁን 40 ይሆናል ማለት ነው። እሺ ሌላ ሶስተኛ ምሳሌ 125 ሲደመር 295 ቢሆን 295 125 ሲደመር 295። ስለዚህ መጀመሪያ 125 ብዬ እጽፋለሁ። 125 ሲደመር 295 አይደል? 295 አሁን 9 እዚህ ጋር የለኝም፣ 9 የለኝም። ያለኝ ስንት ነው? 7 ነው ያለኝ። ስለዚህ ካለኝ የበለጠ ቁጥር ነው ደምር የተባለው። ስለዚህ 9 ለመደመር ያለኝ አማራጭ ከጎን መሄድ ነው። ከጎን ሄደን 10 መደመር አለብኝ ማለት ነው። የ10 ቤት እና የ100 ቤት ያላቸው ልዩነት በ10 ስለሆነ የ10 ልዩነት ስለሆነ ስለዚህ ያለኝ አንድ ቁጥር ስደምር እዚህ ጋር እቺን ስደምራት እንደ 10 እንደደመርኩ ነው የሚቆጠረው። ስለዚህ የ9 10 አሟይ ደግሞ አንድ ስለሆነ ይችን ጠጠር ስደምራት አንድ መቀነስ አለብኝ። ምክንያቱም ደምር የተባለው ስንት ነው? 9 ስለሆነ። የ9 አሟይ ደግሞ ስንት ነበር? የ9 አሟይ አንድ አይደለ? ምክንያቱም 9 ሲደመር አንድ 10 ስለሆነ። ስለዚህ ምን አደርጋለሁ? 9 ለመደመር 10ን ደምሬ አንድ ቀንሳለሁ ማለት ነው። 10ን ደምሬ አንድ ቀንሳለሁ። እሺ ዜን ከጎን ደግሞ 5 ደምር ተብያለሁ። እዚህ ጋር እንደምታዩት 5 ደምር ነው የሚለው ያለኝ። እዚህ ጋር ግን አባካሳችን ጋር ያለኝ 4 ነው። ደምር የተባልኩት ደግሞ ትልቅ ቁጥር ነው፣ 5 ነው ደምር የተባልኩት። ስለዚህ አሁንም አማራጭ የለኝም። አማራጫችን ከጎን ሄደን ሌላ ቁጥር መደመር ነው። ስለዚህ ያለኝ ቁጥር ትንሽ ሆኖ ደምር የተባልኩት ትልቅ ከሆነ እንደነገርኳችሁ 10ን ደምርና የ5 10 አሟይ ደግሞ የ5 10 አሟይ 5 ነበር። ምክንያቱም 5 ሲደመር 5 10 ስለሆነ። ስለዚህ 5 አባካሳችን ጋር ለመደመር ከጎን 10ን ደምረን 5 እንቀንሳለን። ስለዚህ ምን እናደርጋለን ማለት ነው? እዚህ ጋር ከጎን 10 ደምረን 5 እንቀንሳለን ማለት ነው። ስለዚህ አሁን መልሳችን ይሄ ይመጣል። ስንት ሆነልን? 420። እሺ በዚህ መንገድ ተለማመዱ። የ10 አሟይ እና የ5 አሟይ እንደ አጠቃላይ ለመያዝ እናንተ መጀመሪያ ያነገርኳችሁ መያዝ ነው። ለ5 አሟይ ሲሆን ሪቫይዝ ላድርግላችሁ። ለ5 አሟይ በሚባልበት ሰዓት አንድ ለመደመር 5ን ደምሬ 4 መቀነስ፣ ለ2 5ን ደምረን 3 መቀነስ 2 ለመደመር ማለት ነው። ለ3 ለመደመር 5ን ደምረን 2 እንቀንሳለን። ለ4 1 የሚለውን ማስታወስ። ለ10 በሚሆንበት ሰዓት ግን ለ10 አሟይ አንድ ለመደመር 10ን ደምረን 9 መቀነስ። የ10 አሟይ ላይ ደግሞ ከጎን ሄደን እንደምንደምር ማስታወስ። እሺ ለ2 10 አሟይ 8 እንደሆነ ማስታወስ። ለ3 10 አሟይ 7፣ ለ4 10 አሟይ 6 የሚለውን በደንብ ቅድም የነገርኳችሁን መያዝ አለባችሁ ማለት ነው።
ይህንን ከያዛችሁ በኋላ በተለያየ ቁጥር እናንተ እየሰራችሁ መለማመድ አለባችሁ። ቀጣይ ድብልቅ ነው የምናየው። የአምስት እና የአስር አሟይ አብሮ ሲመጣ ድብልቅ እናያለን። እስከዚያ ድረስ የአምስት እና የአስር አሟይ በደንብ ተለማመዱ።